በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 22 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ እንድራኒቆስ። ቅዱስ ወብፁዕ እንድራኒቆስ ሐዋርያ ትውልዱ ነገዱ ከቤተ እስራኤል ሲሆን ከ72ቱ አርድእት አንዱ ነው። ጌታችን በመዋዕለ ስብከቱ 120 ቤተሰቦቹን ሲመርጥ እርሱን ከአርድእት ጋር ደምሮ አስተምሮታል። 70 አርድእት በጌታችን ተልከው አጋንንት ሲገዙላቸው ከእነርሱ አንዱ ቅዱስ እንድራኒቆስ ነበር። ይህ የተፈጸመ ገና መድኃኔዓለም ከመሰቀሉ በፊት ነው። የሉቃስ ወንጌል ምዕራፍ 10 ከቁጥር 1 እስከ 20። ቅዱሱ ከጌታችን ዕርገት በኋላ ከሐዋርያት ጋር ለ10 ቀናት በሱባኤ ሰንብቶ የመንፈስ ቅዱስን ሀብት ተቀብሏል። እንደ ባልንጀሮችም ወደ ዓለም ወጥቶ የወንጌልን የምሥራች ሰብኳል። በተለይ ከቅዱስ ጳውሎስ ጋር ለበርካታ ዓመታት አምላኩን አገልግሏል። ቅዱስ ጳውሎስም በቆሮንቶስ እያለ ቅዱስ እንድራኒቆስ በሮም ያስተምር ነበር። ለዛም ነው በሮሜ መልእክቱ ምዕራፍ 16 ቁጥር 7 ላይ እንድራኒቆስን ሰላም በሉ ያለው። ቅዱስ ጳውሎስ በሰማዕትነት ካረፈ በኋላ ከቅዱስ ዮልዮስ ጋር ሆነው የአሕዛብን ልቦና በወንጌል አብርተዋል። እጅግ ብዙ መከራ ደርሶባቸዋል። ከእግዚአብሔር በተሰጣቸው ትዕግሥት ድል ነስተዋል። በዚህም በርካታ የጣዖት ቤቶችን አፍርሰው አብያተ ክርስቲያናትን አንጸዋል። በአሕዛብም ፊት ድንቅ ድንቅ ታምራትን አሳይተዋል። ቅዱስ እንድራኒቆስ ብዙ መከራ ቢቀበልም አንገቱን ይቆረጥ ዘንድ የጌታ ፍቃድ አልነበረምና ጥቂት ታሞ በዚች ቀን አርፏል። ባልንጀራው ወይም ሐዋርያው ቅዱስ ዮልዮስ በክብር ገንዞ ቀብሮታል። ቅዱስ ያዕቆብ። ዳግመኛ በዚህ ቀን ጻድቅና ታማኒ ወይም ታማኝ የተባለ የምሥራቅ ሰው ቅዱስ ያዕቆብ መታሰቢያ ይደረግለታል። ቅዱስ ያዕቆብ የቁስጥንጥንያ አካባቢ በረሃ ውስጥ ይኖር የነበረ አባት ነው። ከቅድስና ሕይወቱ ባሻገር በደፋርነቱ ወይም ጥብዓቱ ይታወቃል። በ340ዎቹ ዓመተ ምህረት ታናሹ ቆስጠንጢኖስ አርዮሳዊ በሆነ ጊዜ ይሄ አባት በይፋ ገስጾታል። በዚህም ምክንያት መከራ ተቀብሏል፣ ታስሯል፣ ተገርፏል። እግዚአብሔርም መናፍቁን ንጉሥ ለጦርነት በወጣበት ቀስፎታል። የአባቶቻችን አምላክ ልዑለ ባሕሪ ክርስቶስ ጸጋ ክብራቸውን ያድለን። ግንቦት 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ እንድራኒቆስ ሐዋርያ ከ72ቱ አርድእት፣ ቅዱስ ያዕቆብ ምስራቃዊ ለክርስቶስ የታመነ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ ቅዱስ ኡራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ እንጦንስ አብ መነኮሳት፣ አባ ጳውሊ የዋህ፣ ቅዱስ ዮልዮስ ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ቁጥር 6 ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። በሐዋርያት መካከል ስመጥሮች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለእንድራኒቆስና ለዩልዮስ ሰላምታ አቅርቡልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት
ደናግል ወመነኮሳት አይሩግ ወፃናት ገዳማውያን ወሊቃውንት ሰአሉ ለነ ኮልክሙ ቅድመ መንበሩ ለጸባኦት